ራሱ የሻርክ ትራፊ ቤታዮ አርግዛ ልጅ አልወለደች። ምን ለምን ትክጃለሽ? ምንድነው የሚያካክደን ነገር አለ እንዴ? ምንድነው የሚያካክደን? ይሄ ማን ነው እዚህ ጋር? ይሄ ማን ነው እዚህ ጋር አርግዞ ተኝቶ የነበረው? ማን ነው? አርግዞ ተኝቶ የነበረው? እኔ እኮ መዋሸት አልችልም። ምን ያስዋሸኛል? የሰውን ልጅ በውሸት ስም አላጠፋም። እኔ እኮ አርግዞሽ የተኛሽው እኩያ ልጅ ያለሽ አንቺ ነሽ። እዚህ ጋር እቺ ልጅሽ ናት። እህቴ ብለሽ በጨው አይንሽን አጥበሽ መጣሽ። እኩያ ልጅሽ ናት። ያ በ13 በ14 ዓመትሽ ስትቀብጭ የወለድሻት ግን ካድሻት። ያው ባልሽንም ካድሽ፣ እናትሽንም ካድሽ። ማን ነው የሚቀረው? እኔ እኮ ግራ የሚገባኝ ማን ይቀር ነው የኔ ጨዋታ። ማን ነው የሚቀረው? ተግባባን? እኛ ዝም አልን ማለት ፈራን ማለት አይደለም፣ ስድብ አይደለም። እኔ ማስረጃ ነው ማሳየው፣ ማስረጃ አሳያለሁ። አረ ይጻፉ ፕሊዝ። የእሷ ደጋፊዎች እኔ ጋር መጥተው የፈለጉትን መሳደብ ይችላሉ። የለቅሶ ሞጂያቸውን ብቻ ነው ብሎክ ማድረጋቸው። ተግባባን? የለቅሶ ሞጂን ሚዩት አድርጉልኝ። ከዛ ውጭ ግን የፈለጉትን መጻፍ ይችላሉ። አደራ የእኔ ወዳጆች፣ እዛ ሄዳችሁ ምንም እንዳጽፉ አደራ። እኔ ሌላውን አልነካም። አደራ አደራ አደራ። የእሷ ወዳጆች፣ የእኔ ወዳጆች አንድም ነገር እዛ ሄዳችሁ እንዳትናገሩ። እሷ ብላለች፣ በጎቼ ሄዳችሁ ስደቡት ብላለች። በጎቼ ሄዳችሁ ስደቡልኝ፣ ዮኒ ማኛ ቤት ሄዳችሁ ስደቡልኝ ብላለች። ችግር የለውም። እነሱ የለቅሶ መጂ ሲያደርጉ ለአንዴና ለመጨረሻ ጊዜ ብሎክ አድርጋችሁ ገላግሉልኝ። ቦልኩም ይውት አድርጓቸው። ሌላውን ይጻፉ፣ ችግር የለም። ሌላ ችግር የለም። ሌላው ችግር የለም። ስለዚህ አሁንም የምናገረው ምንድን ነው? በጎች መብታችሁ ነው መጻፍ፣ መብታችሁ የተከበረ ነው። ስለዚህ ኪድን ለማቀሳሰር ፈለጉ። አይ ኪዱ የለችበትም። ኪዱ ጌታን የምታውቀው ነገር የለም። ምን እንደተፈጠረ እንኳን አታውቅም። ኪዱ ሞኒካን ስደቢ ብሎኛል ብላ ቪዲዮ ሰርታለች። ሞኒካን ካልሰደብሽ ብላለች። አምጪ ቪዲዮ በለዋት። በቃ የራሳችሁ በጎቼ ልምከራችሁ። የኔ በጎች የቤታዮ ነኝ። እኔ በጎቼ ምን ታደርጉ መሰለሽ? ዮኒ ማኛ ሞኒካን ስደቢ ብለዋል ያለሽን ቪዲዮ ፖስችልኝ በሏት። ፖስችልኝ በሏት እና በሞኒካ የተነሳ ነው የሰደበች። በሞኒካ የተነሳ ሞኒካን ለምን ተናገርካት? ለካ የመሰላት ከኤልሻዳይ ጋር ሌላ ነገር ያለን መስሏታል። ኤልሻዳይ እኮ የተማረች ልጅ ናት። መሀይም እኮ አይደለችም። መሀይም እኮ አይደለችም። ልጆች እንዳሉኝ ሚስት እንዳለኝ ዓለም ነው የሚያውቀው። የኔ ሚስቴ ማን እንደሆነች ልጆቼ ማን እንደሆኑ ዓለም ነው የሚያውቀው። ልጅሽን የካድሽ አንቺ፣ ቦይፍሬንድሽን የካድሽ አንቺ፣ እናትሽን የካድሽ አንቺ። ናት ሜ ምንም ምን የምክደው ነገር የለም። ዮኒ ማኛ ይንክደዋል ወይ ዝዝና። ስለዚህ አሁንም የሚባለው ሞኒካን ተይ በኢትዮጵያውያኖች አትግቢ ብዬ የዛሬ ወር ተናግሬያት ሰድባኛለች። የዛሬ ወር ተይ በኢትዮጵያውያኖች መካከል አትግቢ ብዬ የዛሬ ወር ተናገርኳት። እቴቴ ምናምን ምናምን አለች፣ ወጣች። ዛሬ አክሰንቷን ቅልጥፍ አድርጌ ያወጣሁት። ይኸው አክሰንት የሚባል የላትም። ይኸው ጭምብሏን ገለጥኩት። ሞኒካ የምታጃጅላችሁ የጎንደር ስታይል የፈረደበት ጎንደር አለ ይጫወታል። አማርኛውን አውጣ። ይሄ ውሻ መጅገጡታ እቴቴው 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 ብዙ ስለዚህ ይሄ ውሸታ ደግሜ ደጋግሜ የምላችሁ እኔ
ህዝብ አልሰደብኩም። ድሮ ደግሞ የድሮ እያመጣ ትግራይ ህዝብ ይስተብሰኝ እንኳን አደረኩ። ይህቺያው ሞኒካ ናት። ይሄ አማርኛ የሞኒካ ነው። ታውቁታላችሁ? ይሄን አማርኛ ይሄን አማርኛ ከሞኒካ ሰምታችሁ ታውቃላችሁ? ቤተሰብ ከሞኒካ ሰምታችሁ ማታውቁትን አማርኛ በልሳን እንድትናገር አረኳት። በልሳን ስሙልኝ፣ በልሳን እንድትናገር አረኳት። ስራ የሌለ ቡዳ የተረደበሰ ያመዝባዛ የቡዳ ቡዳ በቃ ጌታ ጊፍት ስትሰጥ ትወድዳለህ አንተ። በእናትህ አንተ አውቀው አንተ ራሱ በአውቃ ዱቃ አዎ እኔ የሚመኛ ከተናገርኩት ማነው አንተ እካ ውሻ ውሻ መጅገጡታ እቴቴው ብዙ የተነሳበሰ ማለት ነው። ስለዚህ ይሄ ውሸታ ደግሜ ደጋግሜ የምላችሁ በነገራችን ላይ እንዲህ ስታያት በፊልተር የማያምር ሰው የለም። ግን እኛ ከፊልተር ካወጣናቸው ደግሞ ምን ሊመስሉ እንደሚችሉ ማየት ይቻላል። ከፊልተር ሲወጡ እነዚህ ሰዎች ምን ይመስላሉ? እኛ በኢትዮጵያ ጉዳይ ነው፣ በግለሰብ ጉዳይ አንመጣም። ኢትዮጵያውያኖች መሀል አትግቢ ነው። አሁንም በኢትዮጵያውያኖች መሀል መግባት አንፈቅድም። ማናቸው እኚህ? አንዴ ስክሪንሻት ቤተሰብ ወደ ሌላ ላስተላልፈው። አንዴ ማዘርዬ፣ ኧረ ቀስዬ እንከባበር እንጂ ቤተሰብ። ቤተሰብ ተው እንጂ እየተከባበርን ቢሆን ጥሩ ነው፣ ለጤናችንም ጥሩ ነው። ቤተሰብ ቤተሰብ ሰላም ነው፣ ሁሉ ነገር ሰላም ነው። እናንተ ደህና ናችሁ? በኢትዮጵያ መሀል ገብቶ እንደዚህ የሚያደርገው መድኃኒት የምሰጠው እኔ ነኝ። እንደዚህ አይነት ማንነት ኖሮሽ በፊልተር መጥተሽ ያዙ ይልቀቁኝ ማለት በኢትዮጵያውያን ላይ አይቻልም። አዱ ብሌና የምትባላለች፣ አዱ ብሌና የምትባል እንደፈለገች ትቀጣቅጣታለች። አንድ ቀን በአማርኛ መልሳላት አታውቅም። አዱ ብሌና የምትባል ኤርትራዊ ያለች መርቅጥቅጥቅጥ ያንን ነው የምነግርህ። እና አሁንም በኢትዮጵያውያን እንዳትገቢ። እኔን መናገር ትችያለሽ ማዘርዬ። ሞርቶዴላ ነው፣ ሞኒካ አይደለም። ሞርቶዴላ 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 በኢትዮጵያ ጉዳይ እንዳትገቢ። ተግባብተናል። ማንም ይሁን ጂጂም ትሁን ሌላም ይሁን ማንም ይሁን በኢትዮጵያ ጉዳይ እንዳትገቢ። ኦኬ ላቭ ዩ ቱ። በኢትዮጵያ ጉዳይ እንዳትገቢ እንዳትገቢ። ተግባባን። በኢትዮጵያ ጉዳይ ስትገቢ ያለኩሽን ማንም ደርሶባት አያውቅም። ጂጂ ያልደረሰችባትም፣ እንቁርት ያልደረሰችባትም። ከጉቶ ጋር እኔ እንጃ ይታረቁ ይጣሉ ማረቀው ነገር የለም። ሞርቶዴላ ቆይ አንዴ ሞርቶዴላ የላሳያችሁ። ሞርቶዴላ በስካቦኛ አድነነ ከማቱ ሰውረነ ሞርቶዴላ ሞልቷል ቤቴን። ስለ ኢትዮጵያ ጉዳይ ምንድን ነው የሚመለከትሽ ነው የኔ ጥያቄ። ሞርቶዴላ ሞኒካ አይደለም። ሞርቶዴላዬ
በኢትዮጵያ ጉዳይ ምን አገባሽ? ታፕታፕ ኮፒ ሊንክ የኔዎቹ አደራ። ታፕታፕ ኮፒ ሊንክ ምንድን ነው? በኢትዮጵያ ጉዳይ አገባሽ? ምንድን ነው ያገባሽ? ይቅርታ ልዕልቴ እንቁርት ያልኩሽ ይቅርታ። እዚህ ጋር ሌላ ታሪክ አለ። ዘመድሽን አምጥቼልሻለሁ እንቁርቲ። እንቁርቲ ቀልታ ነው በሉኝ። እንቁርቲ ቀልታ ነው በሉኝ ቤተሰብ። ስለዚህ አሁንም በኢትዮጵያ ጉዳይ ለሚገባ እኔ ዝም አልልም። ይሄ አገጭ ነው ቦርጭ፣ እኔ አልገባ ቦርጭ ነው አገጭ። አሁን ለምሳሌ የቻይና ፊልተር እኮ ስንቱን እንዳሳፈጠ አትጠይቁ። የቻይና ፊልተር ተግባብተናል። ስለዚህ ሞርቶዴላዬ ከኢትዮጵያ ጉዳይ ውጪ። ማንም አጠገብሽ ደርሶ ከነመፈጠራችሁ እናንተን አናቃችሁ። this is clear አናቃችሁም። ስለ እናንተ ጉዳይ መቅለጥ። ኢትዮጵያ ባለብዙ ህዝብ ባለብዙ ነገር ናት። ኢትዮጵያ አጀንዳ አለን የምናወራው። እስቲ በትግርኛ አውሩ። አንድ ሰው አያችሁ፣ አንድ ሰው አውሪ በትግርኛ። ይሽ አውሪ በትግርኛ። ሰው ይሽ ላድንቅሽ። there is nobody ነን የሚያያቸው የለም በትግርኛ ስታወሩ። ኩራታችን ኢትዮጵያውያን ነን። ኢትዮጵያውያን በእኛ ቋንቋ በእኛ ማንነት ምግብ ሬስቶራንት ከፍታችሁ የኢትዮጵያ ምግብ ነው የምታቀርቡት። በጣም ልዩ ነን እኛ፣ ልዩ ነን፣ ልዩ ነን እኛ። የኤርትራ ሬስቶራንት ተብሎ ምግቡ በሙሉ የኢትዮጵያ ነው። ምግቡ በሙሉ እኛ ላይ ካልተመረኮዛችሁ መኖር አትችሉ። ይሄን ታውቃላችሁ እናንተ። እንተዋወቃለን። ኮፒ ሊንክ የኔዎቹ እንሂድ። ስለዚህ ሁልጊዜ ማሰብ ያንን ነው። እኔ እንዳልኳችሁ የሞተው ወንድሜ መስደብ ይቻላል። እሱም ጌታ ይመልስላችኋል። እኔ በማናችሁም ቤት ሀዘን አይግባ፣ ማናችሁንም ሀዘን ይግባ አልልም። ግን መሀይምን ምን ሆነች መሰለ? እኔ ከአሜሪካ አረብ ሀገር ብኖር ይሻለኛል ነው ያለችው። አሁን ለምሳሌ ወፌ ቆመች ጋር ስንሄድ የታይሮን ቅምጥ የዴቪድ ቅምጥ እኔ አረብ ሀገር ብኖር ይሻላል፣ ሰራተኛ ሆኜ የማዳም ቅመም ሆኜ ብኖር ይሻለኛል ከአሜሪካ። የቤት ኪራይ ወጪ የለብኝ ምን የለ። ለምን መሰ ቋንቋ አትችይም። አሜሪካን ሀገር መስራት አትችይም፣ ቋንቋ አትችይም። ችግሩ ያ ነው የጨነቀሽ። አረብ ሀገር ተቀማጥለው የሚኖሩ መስሎሻል? ኖ። አረብ ሀገር ባህሪያ ተደርገው ነው እህቶቻችን የሚኖሩት። ተጨቁነው ነው የሚኖሩት። ስቃይ በልተው ነው የሚኖሩት። አንቺ እዚህ ቋንቋ ባለመማረሽ፣ ትምህርት ባለመማረሽ አረብ ሀገር ብኖር ይሻለኛል ከአሜሪካ። አረብ ሀገርን ወዳለሁ። አረብ ሀገር እኔ ልዝናና ነው የሚሄደው። የአረብ ሰራተኛ ከመሆን ሞቴን ያቅርቡ። ሌላው ቢችል አረብ ሀገር ያሉ እህቶቼ ቢችሉ አሜሪካ ቢመጡ አውሮፓ ቢመጡ ጀግና ናቸው። ጌታን ህይወታቸው ከአረብ ሀገር የመጡት የመጨረሻ ተቀይሯል። አሜሪካ ነገር ቢጠሯቸው አይሰሙም። ጎበዞች ሰራተኞች ናቸው። የእነሱን ሞራል ለማድቀቅ ከአሜሪካ አረብ ሀገር ይሻላል ብላ የምታወራ ናት። አያቸው እንደዚህ አይነት የወረደ አስተሳሰብ ያላት ሴት ንግስታችን። አዎ ንግስት። እኔ ንጉስ አይደለሁ። የእኔ ንጉስ ጌታ ኢየሱስ ክርስቶስ ነው። የማንም ንጉስ አይደለሁ። የሶሻል ሚዲያ ግን ድምቀት ነኝ። ሰርጀሪ ካረገች በኋላ ነው የፈመሰችው። ቆማ መደነስ መበላቀጥ ከጀመረች በኋላ ቆም ያለው ኑዩም ብለሽ ከመጣሽ እነ ኪዱ ዊክ ካስቀየሩሽ በኋላ ነው የፈመሽው። there's nobody know you የሚያቅሽ በብልግና እንጂ በጨዋ ሙድ አንድም ሰው አያቅሽ። በሚዘገንን ስድብሽ
ነው የሚያውቅሽ። ኖባዲ የማን መጫወቻ እንደሆናችሁ እናውቃለን። እዚህ መታችሁ ሳክስ የምታደርጉ ምን ማን እንደሚጫወትባችሁ ማን እንደሚስቅባችሁ እናውቃችኋለን። this is the thing ማይ ወፌ ቆመች ማች ነው የምትቀመጪው። እኔ ላይፍ አላት ወይ አሁን ለምሳሌ ባል ያለው ወይም ደግሞ ባል ካላት መቼ ነው ግን አብረው የሚተኙት? አይደንቋችሁ? መቼ ነው አብራ የምትሆነው? የት ቦታ ላይ? ማታም እዚሁ ነች፣ ቀንም እዚሁ ነች፣ ሌሊትም እዚሁ ነች፣ ሁሉ ነገር እዚህ ነች። ይቀኑብኛል። በምንሽ ተገማምሰሽ የመጣሽ ዝሆኗ እንኳን ጂጂ እንደዛ አላለች። ጂጂ ዝሆን ይቀኑብኛል እንኳን አላለች። ይህና እንዴ ተቀናንሰሽ መጣሽ እኛን ልታሸማቂ ትፈልጊያለሽ እንዴ? አንቺ ነሽ እኮ ተቀናንሰሽ የመጣሽው። ኖባዲ ኤልስ ማሚ አልተቆራረጠች፣ ኤልሻዳ አልተቆራረጠች፣ ኪዱ አልተቆራረጠች። የአንቺ ሮል ሞዴል እኮ ጂጂ ናት። ሮል ሞዴልሽ አሁን ዝሆኗ ናት አይደል? እኔ ፖለቲካ አላወራም። መቼ ፖለቲካ አውርተሽ ታውቂያለሽ? የትግራይን እናት ሰደብሽ፣ የኦሮሞን እናት ሰደብሽ። ፖለቲካ የት ቦታ ሰርተሽ ታውቂያለሽ? የትግራይ እናትን ሙልጭ አድርገሽ ሰደብሽ፣ የኦሮሞን እናትን ሰደብሽ። ደሳው ያ ፖለቲካ አይደለም። የት ቦታ በእውቀት ያወራሽበት አንድ ቦታ ላይ አምጪ። በየጠንቋይ ቤት አይደል እንደ የምትዞር የነበረው። ስለዚህ አሁንም የምናገረው ምንድን ነው? ሰው የሚፈልገው አቴንሽን በሰከንድ አመጣዋለሁ። እኔ ጋር ሰው ለማምጣት ፍላጎቱ የለኝም። ካልደረሱብኝ አልነካም። እኔ ከደረሱብኝ ግን የተፈራችሁ እንዳይመስላችሁ ነው። ሊያን አገር ቤት ሄዳለሁ ምናምን ብላል። ወደ ሊያ መዞር አያስፈልግም። ምን ነው ሊያን ስትሰድቢያት አይደለም እንደ የምትይው? አሁን አጋዥ ለመምሰል ነው፣ አጋዥ ለመምሰል ነው። ለሊያ አጋዥ ለመምሰል ነው ወይ? ሊያ አትሰማሽም። እኔ አሁን ለምሳሌ አንድ ነገር ልጠይቃችሁ፣ የኔዎቹ ልጠይቃችሁ፣ ታብታብ ኮፒ ሊንክ እያደረጋችሁ የምጠይቃችሁ ምንድን ነው? እኔ አሁን ለምሳሌ የሊያ ልጅ የዮኒ ማኛ ልጅ ነው ተባለ። ሊያ ስታብዳ አይታችኋታል? ምክንያቱም ውሸት መሆኑ ይታወቃል። ሊያ መጣ፣ እንዴት ትሉኛላችሁ? ልጄን ለዮኒ ማኛ እንዴት አደረጋችሁ? በዚህ እንዴት ትወጣላችሁ? ተብሏል ተብሏል። ንገሩኝ እስኪ ተብሏል ወይ? አልተባለም። አላለም፣ አላኮረፍም። እናትሽ ስመጣ ያለቀሽው ለቅሶ አይቼዋለሁ። እናትሽም ትሁን አትሁን መምጣት የለባትም። ብልግና ነው እናትን ሶሻል ሚዲያ ላይ ማምጣት። እህትን ወንድምን አልደግፈው። ምን አስለቀሰሽ? እኔ አሁን የሊያ ልጅ የዮኒ ማኛ ልጅ ነው ተባለ፣ እሰይ ተቀበልኩ፣ አልናደደም። እናትሽ ስለሆነች ስለምትሰድቢያት ከዚህ በፊትም ሞተች ብለሽ ሶሻል ሚዲያ ላይ እናቴ ሞታለች፣ ሲሲን ታስታውሳላችሁ? ሲሲ የምትባል ገንዘብ ፈልጋ እናቴም ልቀብራት ኢትዮጵያ መሄድ አለብኝ እናቴ ሞታለች ብላ ገንዘብ አሰባስባ ነበር። ዘሰንተኝ እናቴ ሞታለች ብላ አልቅሳ እናቷ ግን በህይወት እንዳለች መልሳ ተናገረች። አረመኔ ናት፣ መሀይም ናት። እና እነዛ አታልቅሱ። ምን አናደዳችሁ? የእንትና ልጆች የቤት ተወዳጆች አታልቅሱ። እዚህ የለቅሶ ነገር አታርጉ፣ አታልቅሱ። ራሷ ጀምራለች። እኔ ነኝ እነ ሌሎቹ እንጥሏን የማወርደው ዮኒ ማኛ ይባላል። ደምን ባስለቅሼ ላይፏን የማበላሸው እኔ። ሌሎቹ አይችሏትም። የእኔ የእሷን ሴንሲቲቭ ፓርቶች እያንዳንዱን አውቀዋለሁ። ሂዱ ዮኒ ማኛ ቤት እቴቴ በሉ፣ እቴቴ በሉ። እኔ በሉ እያልኳችሁ እኮ ነው።
ቦይፍሬንድን አስለጥፌ ሰድዋለሁ። ምን አንጨረጨረሽ? ካልሆነ አልሆነም አይደል? ካልሆነ አልሆነም። ምን አንጨረጨረሽ? የሆነ ሰው እያመጡ እናቴም ብለው አመጡ፣ እንትን አመጡ፣ እንትን ሊያመጡት ነው። የካድሽው ነው። ትክጃለሽ። ማንነትሽ ነው ይሄ። ለምን ተራ ሴት ሁሌ መደበቂያዋ በራሷ ኮንፊደንስ የሌላት ሴት ነው ተቆራርጣ የመጣችው። ዝሆንያውን ምንም ብታደርጓት ተቆራርጣን የመጣችው። ወንድ አይፈልጋትም። አየን፣ በሆዴ አየናት ዝሆንን፣ በሆዴ አየናት ዝሆኔናል። ሆዴ አልፈልግም ሲላት እንዴት እንዳበደች አያችኋል? እንዴት እንደ ኮረንቲ እንደያዘች። ኧረ በጣም ነው የምትሸችው አላት። ኧረ ትሸቻለች እንጂ ከዚህ አላት። ይኸው ጽድት ያለች ኪዟው ሆዴ ፈታ እያለ እየኖረ ነው። አባ ፈታ እያለ እንዲያውም አይ ቲንክ እንደሰማሁት ይመስለኛል አሮን ነው ይቅርታ፣ ሚስቱ ገርል ፍሬንዱ ማርያማዊት እርጉዝ ናት መሰለኝ። ከሆነች እግዚአብሔር አምላክ ብርክ ያልግላችሁ፣ ፍቅራችሁን እግዚአብሔር አምላክ ያጽናው። ፍቅር ለቅሶ የሚያደርጉት ሚውት አድርጓቸው፣ የኔዎቹ ሚውት አድርጓቸው። የእንትኖቹ በጎቹ እያለቀሱ ስለሆነ እዚህ ላይ ማስለቀስ ስራዬ ነው። በጎቹ እያለቀሱ ስለሆነ ሚውት እያደረጋችሁ ሞዴሬተርስ ሚውት በጎቹ። ይኸው ለቅሶ እየደረሱ ነው። ኖ ከጎንደሬ እንዳታገናኙ፣ ጎንደሬዎች ናቸው ምናምን እንዳትሉ። ኖ ቤታን የሚወዷት አሉ፣ የሚከተሏት አሉ። እኔ ችግር የለብኝም በዛ። እዚህ መጥተው ማልቀሳቸው ነው የሚያሳዝነኝ። ምን አስለቀሳቸው? አሁን እንትና የምታሳዝነኝ ሊያ የምታሳዝነኝ በምን መሰላችሁ? ሊያ ማለት ነው። ቆይ ለአንድ ሰው ሞዴሬተር ልስጥ። ማን አላችሁ የኔዎቹ? አንድ ጻፉልኝ፣ ሞዴሬተር ልስጥ ለአንድ ሰው። ለኔዎቹ ሞዴሬተር ሰጣለሁ። ለኔ የሆኑትና ሚውት አደርጋቸዋለሁ። ሌሎቹን የኔ የምላቸው ሰዎች አምጡልኝ። ታፕታፕ አድርጉ እስከዛ ሌሎቻችሁ። ኖ እኔ ቤት ሞዴሬተር በጣም ክብር ለምሰጠው ሰው ነው የምሰጠው። ሞዴሬተር ማንን ልስጥ? ሚውት ማድረጊያ ብቻ ነው የምሰጠው። ነው ለያቸው። ታፕታፕ የኔዎቹ ሀብታምዬ ነይ። እቺ የእስራኤል ወታደር ጀግና ሴት ቁጥር ጻፊ ሀብታም ነይ። እቺ የእስራኤል ጀግና ናት እና ሚውት ታደርጊያለሽ፣ ትለቅሚያቸዋለሽ። ሀብታም ጻፊ። ሀብታም አታልቅሱ። ምን አስለቀሳችሁ? በጎቹ ማልቀስ አይገባችሁም። ራሷ ትመልስ። በጎቹ ያለቅሳሉ። ለካ በበግ ነው የምትመራው። ለካ በጎቹ እያለቀሱልኝ ነው። ሀብታምዬ የኔ ወዳጅ የኔ ምርጥ ሰው ሀብትዬ ሚውት ነው የምታደርጊያቸው። እሺ ሚውት ነው። እኔ ሌላ ጊዜ መምጣታቸው ስለማይቀር ሚውት ናቸው። ማኔጅ ገስት ራሱ ማኔጅ ታደርጊያለሽ። ይኸውልሽ፣ ይኸው እየገባሽ ሚውት ኑሪልኝ። ስራ ተሰጥቷል። እንዲህ ቀለል አድርገን ነው እኛ የምናወራው። ስራ ተሰጥቷል። ቀለል አድርገን ነው የምናወራው። እያለቀሱ ነው። ስታይሉ
እያለቀሱ ነው በጎች። በጎች እያለቀሱ ለቅሶ ድረሱ። ታብታብ አድርጉ ሌሎቻችሁ። ማንም በጎቹን አስለቅሶ አያውቅም። ዮኒ ማኛ ብቻ ነው። እንዘምርላቸው አንዴ። ለበጎቹ መዝሙር ያስፈልጋቸዋል። ለመጀመሪያ ጊዜ በጎችን ያስለቀሰ ዮኒ ማኛ ለመጀመሪያ ጊዜ። እስቲ እንስማው መዝሙሩን። በጎችን ያስለቀሰ ሰው አድንቁኝ። በጎችን ያስለቀሰ ጀግና ማኛ። በጎችን አስለቅሰናል እኛ፣ ብቃት አለን። ድልድል ይሸተኛል። እሺ ድልድል ይሸተኛል። በቃ በጎችዬ ለቅሶ ላይ ናቸው። አቤት የእስራኤል ወታደርን ይውልኝ እንዴት ሙልጭ እንዳረገችልኝ። የእስራኤል ወታደር ሙልጭ አረገችልኝ። ኮፒ ሊንክ ታብታ። እኛ በጨዋ ነው፣ ስድብ የለም። በጎችን ያስለቀሰ እኛ ብቻ ነው። በጎች ሰርጀሪም ተደርጋ ባል አላገባች። ውሽማ ሆና ነው የምትኖረው። ባል የላት ውሽማ። ቀለበት እንኳን አላረገላት ውሽማ። ሰርጀሪዬ ወፌ ቆመች። እንዲህ ተቆራርጠሽ እንኳን ቀለበት አላረገልሽ። አሳዘንሽ። ቀለበት እንዲህ ሆነሽ እንኳን ቀለበት እንኳን አላረገልሽም። ዝም ብሎ ነው ቤት አስቀምጦ የሚያጫውትሽ። እድሜሽን ጨረሰ። አንድም ሳይቀር ተባረኩልኝ። ኮፒ ሊንክ በጎቹ እያለቀሱ ነው። ነይ እንግሊዘኛ እናውራ። ነይ በጎ ሰርጀሪዬ፣ ሌሎቹ ጋር እንደፈለግሽ ነይ፣ ከኔ ጋር እንግሊዘኛ እናውራ። ነይ ነይ። ሰበና አይዞን። ይሄ ጎንደር ውስጥ መደበቅ አይሰራም። ቀረ ለብቻሽ ነጥዬ ነው። ጎንደር ውስጥ መደበቅ ተበላብ። ምን መሰለሽ አንቺን ያስፎገረችው ሞርቶዴላ ሞኒካ ጎንደሬ ካለች በኋላ ተበላሽ፣ አስበላች። ሞርቴዴላ መጣ ጎንደሬ ነኝ እናንተ አያችሁ እተተ ጎንደሬ ነኝ ማለት ስትጀምር ሞርቶዴላ አስበላች። ጎንደሬ ነኝ እናንተ ጎንደሬ እቴቴ እናንተ እኔ አማራን እወዳለሁ፣ ኦሮሞን እወዳለሁ፣ አሰብን ብቻ አትንኩኝ እወዳለሁ፣ ጎንደሬ ነኝ። ሞርቶዴላ ተግባባ። እንዲህ ነው እኔ
ማስለቅሰው። እኔ ባልነኩን አልነካም። እኔ ከሞርቴላ ጋር ጸቤ ኢትዮጵያ እህቶችም ሆነ ወንድሞች ሲነጋገሩ አትግቢ እንዳትገቢ ነው። ከዛ አጅሪት አበደቻ። አጅሪት አበደች። ለምን? ውሻዋ ኤርትራዊ ነው ያለችው። ስሙ ኤሪ ነው የውሻዋ እና ኤርትራዊ ነው ውሻዋ። በጣም ወዳችኋለሁ ብላ ለውሻዋ ነው ስም የሰጠችው ኤርትራ ብላ። እግዚአብሔር ይስጥሽ። ታቶ አድርገሽ ደግሞ ጎንደሬ ብለሽ ጻፍሽ። ጎንደሬን በታቱ ኤርትራን በውሻ። ጎንደሬን በታቱ ሸወደችው፣ ኤርትራን በውሻ። ኤርትራዎች ውሻ ናችሁ እያለች ያለችው እሷ ናትና መሀይም እኮ ጥሩ አይደለም። መሀይም ጥሩ አይደለም። እውነቴን ነው የምነግርህ። መሀይም አንዳንዴ አያስተውልም። ለኤርትራ ውሻ ብለህ ስም ለውሻዬ ኤርትራ ብዬ ካልኩኝ ውሻ ናችሁ ነው ቴክኒካሊ። ምክንያቱም ኤክሷ ኤርትራዊ ነበረ ከዚህ ከብራዘር በፊት ከዚህ ከብራዘር በፊት ኤርትራዊ ነበር የሚያጫውታት እና ብራዘር ሰላም ነው ይቅርታ፣ ብራዘር ይቅርታ። ከዚህ በፊት የሚያጫውታት ኤርትራዊ ነበርና እሱን ያናደደች መስሏት ነው ውሻዋን ኤርትራዊ ብላ ስም ያወጣቸው። ይሄ ፋክት ነው የምናገረው፣ የምታውቁት ነው። በጣም ተናዳ ብራዘር ይመች አጫውት። ከሰርጀሪም ከዛ በፊትም ስታጫውት ነበር። ብራዘር አጫውት። ፍሮዬ በቡታንታ ነው የሚሄደው። አጫውት። ያራድዬ ልጅ ፎቶን ያወጣችው ኪዱ ናት ተብሏል። እንግዲህ ካያችሁት ማለት ቴክኒካሊ ነው ማለት ነው። አያችሁ ነው ማለት ነው ቴክኒካሊ። እኔ ጌታ ምስክሬ ነው የምላችሁ፣ ኪዱዬ ምንም በዚህ ነገር ደስ የሚለው ባህሪዋ ኪዱ ስለ ሰው አታወራ። እኔ ጋር ለወንድሜ ጊዜ አወራን፣ እግዚአብሔር ያጽናለችኝ፣ ሞጂ ላኩላት። በዛ ጊዜ ሰዎች አላወራም ነበረ። ከዛ በፊት እነሱ በተጣሉ ጊዜ እኔ ቤት ከመግባታቸው በፊት የተደረገ ነው። ብራዘር ሰርጀሪውን እየጠገነ ነው። ቀለበት አያረግላት፣ ምን አያረግላት፣ እንዴ ይጫወትበታል። ስለዚህ ኤክሷ ኤርትራዊ ስለነበር ከዚህ በፊት የነበረው ስለተናደደችበት ስም ስጠራ እናንተ ውሻ ናችሁ ብላ ለኤርትራ የሰጠችው ስም ነው። ለውሻ ኤርትራ ይባላል። አንድም ኢትዮጵያ የሆነ ኤርትራዊ ለውሻው ስም እንደዚህ አውጥተዋል። እና ኤርትራውያን የተወደዳችሁ ከመሰላችሁ እውነቱን ታውቃላችሁ። ቤታዮን የሚያጫውታት ኤርትራዊ ነበር ወይስ አልነበረም? ኤርትራዊ ነበረ። ኤርትራዊ ነበር የሚያጫውታት። ከዛ በኋላ ኤርትራዊው ሲሄድ ውሻውን ኤርትራ ብላ አንተ ውሻ ነህ ብላ ያስቀመጠችው እና ይሄ ነው ጭውቴው። ሰላም ናችሁ? ብራዘር ግን ይመችህ፣ አጫውት። የሀበሻ ወንድ እያለች የምታጣጥለው በዚህ ነው። እኔ የሀበሻ ሴቶችን አላጣጥልም። በመልክ ወርቅ፣ ባህሪ ትንሽ ችግር አለ። ጌታ በመልክ እንደ ሀበሻ ሴት ወርቅ የለም። ባህሪ ያለኛ ናቸው እንጂ ወርቅ ናችሁ በመልክ ጌታ። ይኸው አሳየኋቸው አይደለ? በጎቹን ለቅሶ በለቅሶ አድርገው ታብታብ ፌኔዎቹ ለቅሶ በለቅሶ ለመጀመሪያ ጊዜ በጎችን እንደዚህ ነው የምነዳው። ኖ ዲቦራ እኔን አክባሪ ናት። ዲቦራ ምን አደረገች? ዲቦራ ምስኪን ልጅ ናት። ዲቦራን ተፋቷል። በእውነት መስኪን ልጅ ናት ዲቦራ።
ዲቦራ እኔ እስከማውቃት ሰው ላይ አደርስ። ምናልባት ከኪዱ ጋር ከበፊትም የጠጣሉን ነገር አለ እንጂ ዲቦራ ሰው ጋር አደርስ። እርግጠኛ ሆኜ እናገራለሁ። ከኔ ጋር ጸበኛ አይደለች፣ አክባሪ ናት። አክባሪ አይነካም። እኔ እንደዛ ነው። አክባሪ አይነካም። ኤሪ ኤርትራን ውሻ አርጋ አምጥታ ስለምወዳችሁ ነው አለች። ኤክሲስ ስለሄደብሽ ነው። ኤርትራዊ ነበር፣ ራስሽ ነሽ የተናገርሽ። ኤርትራዊ ኤክስ ፍሬንድሽን ጥለሽ ነች፣ ጣለሽ ተወሽ። በንዴት አበሻ ማን ነው ዴቪድ የሚባልን ጥቁር አዝሙድ ይዘሽ መጣሽ። ጥቁር አዝሙድ ጀለሳችን እያጫወተላችሁ አሁንም በጎችዬ ከለቅሶ በኋላ ዮኒ ማኛ ሞኒካን ስደቢ ያለሽን ቪዲዮ አምጪ ብላችሁ ጠይቁልኝ፣ አደራ። ይህም ብቻ ጠይቁልኝ። እኔ ታፕታፔኔዎቹ 100 ሺህ እንግባ እያያችሁ የት ቦታ አንቺን ጠርቶ ሞኒካን ስደቢ ብሎኛል ብላ ቪዲዮ ሰርታለች። አምጪ ቪዲዮ አምጪ። ደስታው ለማስክ በቃ ያንን ነው የምለው። ምንም እኔ ኤርትራ ኢትዮጵያን በተናገሩ ቁጥር እርግጥ ግጧን አወጣታለሁ። ኤርትራን ኢትዮጵያን ካለቀው አልናገር። ኢትዮጵያን የነካ ጊዜ ግለሰብን አልሰማ ግለሰብን አስራያዝ ኮረንቲ ያስይዛል። ኢትዮጵያን ካለቀው አልነካ። ኢትዮጵያን ሲነኩ ግን የሻርክን አውጥቼ ኩላሊትን ወስደዋል። ቀለል አድርጌ ነው የምነግርህ። ኢትዮጵያን ካልነካችሁ ድርሽ ምልል የማከብራቸው የምወዳቸው ኤርትራውያን ብዙ ናቸው። ኢትዮጵያ እነሱ ኤርትራ እንደማያስነኩ እኔም ኢትዮጵያን አላስነካም። በሰርጀሪ ተጠጋግና መጣ ቆንጅዬ እኔ ከማለት ትወዳደሪ። እስቲ ሶሻል ሚዲያ ላይ በአንቺ መልክ ከማለት ትወዳደሪ። ከማ ተጠጋግነሽ ተፈላልጠሽ ተቆረጠች። የጂጂ እኮ ነሽ አንቺ። ሌላዋ ጂጂ ትንሽ ጂጂ አረጀች እንጂ ጂጂ ነሽ። ተቆራርጠሽ አይደል እንደ መጣሽ አይደል እንዴ? ምን አለሽና ዊግ ሰፍቶሽ እንዲህ የምትይ ሴት አይደለሽ። ምንም እንዳትመጪ ኮንፊደንስ ሴት ነው ያለሽ። ኧረ ድፍን የኢትዮጵያ ሴት ይበልጣል። ሞኒካን ስደቢ ብሎ አለኝ ብላ ተዋሻለች እንዴ? እኔ ቀጣፊ ሰው አልወድም፣ ያቁኛል። ማን ውሸት አይመቸኝም። ኤርትራውያኖች ኢትዮጵያን እስካልነካ አም ግድ ብልጽግና መርገጥ ትችላለህ፣ አይመለከተኝ። መንግስት ነው፣ መንግስትን እርግጥ። አማራን መውደድ ትችላለህ፣ ወርቅ አነጥፍለት ለአማራ ደስታዬ ነው። ለትግራይ መውደድ ትችላለህ፣ ወርቅ ለትግራይ አነጥፉ፣ አም ግድ። ኢትዮጵያን ግን ስትነካ የረሳችኋት ሻርክ ነው የምታባንነ። እሷ ውስጥ ከተሃለሁ፣ ሻርክ ውስጥ ነው መከተ። ሞርቶዴላ ኢትዮጵያ ሴቶችን ኢትዮጵያ ወንዶችን የምታባላ ናት። ሞርቶዴላ ማለት ሞኒካ። ለማስረጃው እኔ እንደማሏሽ እንደምታውቁ ማስረጃ ያስፈልጋል። ዝም ብለን እኛ ሞርቶዴላ አንልም። ዝም ብለን ሞርቶዴላ ሰላም ነሽ ሞርቶዴላ ሞርቶዴላ መታ በኢትዮጵያ መካከል መግባት አትችልም። እንደዚህ ነው ኮረንቲ ማዘሽ። ስለዚህ አሁንም የምናገረው ያንን ነው። ሞርቶዴላ ተረጋጊ። በኢትዮጵያ ጉዳይ የሚመለከትሽ ነገር የለም፣ ምንም የለም። ስለዚህ በኢትዮጵያ ጉዳይ በፊት ዳልቻ ኢትዮጵያን ሲረብሽ እስር ቤት ነው የገባው። የኢትዮጵያን እናቶች ሲሰድብ፣ የኢትዮጵያን እናቶች ሲያዋርድ እስር ቤት። ሞርቶዴላን ደግሞ ሻርክ ውስጥ ከታታለሁ። ሻርክ። ስለዚህ ያንን ነው የምናደርገው። በጎቹ በደንብ አልቅሱ። የበጎች ለቅሶ እኛ ያዝናናናል። ስሜታችሁን ነክቼዋለሁ። አዎ እንደ
ተገጣጥማ የመጣች ናት። ተገጣጥማ ሰርጀሪ ተገጣጥማ የመጣች ናት። ሮቦት ማለት ናት። ከወዴ ቀንሱልኝ፣ ከምኔ ቀንሱልኝ ብላ የመጣች ስንት ነገር ጠቅልላ እንደመጣች ይህን ቪዲዮ አብራችሁ ፖስቱልኝ። እዚህ ጋር ስንት ነገር ነው የምጠቀልለው የነበረው ራሳችሁ ከሰርጀሪው በኋላ ጥቅልልልል በ3 ነገር ነበር የምጠቀልለው። አይ ሪመምበር የሆነ ቪዲዮ ሰርታለች። ያው እንደዚህ አይነት ሴት ነች። ይሄ እና ዴቪዶ ይመችሽ አባቴ አጫውች። በጎች አታልቅሱ። እሷ መታለች፣ እኔ መደበሪያ አድርጊያታለሁ። እኔ ክርስትና ውስጥ ነው ያለሁት። ትቻለሁ፣ ዓለሙን ምኑን ትቻለሁ። በኢትዮጵያ መሀል አትግቢ ብያታለሁ። ሞኒካን የመሰላል ለኤልሻዳይ ኤልሻዳይ አክባሪ፣ እናቷ አባቷ፣ እሷ ቤተሰቧ አክባሪ፣ ላይቭ ላይ አስገብተው ከቤተሰብ ጋር ያከበርኳቸው የምታከብረኝ ሴት ናት። ኪዱዬ የምታከብረኝ፣ ዲቦራ የምታከብረኝ፣ ጉቺም ሰላም ከፈጠርም በኋላ የምታከብረኝ አክባሪ። አልነካቸው፣ በፍጹም አክባሪን አልነካ። ለሞኒካ አግዛ ልናገር፣ ዮኒ ማኛ ለሞኒካ ብሎ ነው ያለችው። አምጪ ቪዲዮ ጠይቁ። አማራ ነኝ ለምን ብላ ዛሬ ነው እንዴ? ስለ በፊት ለምን አልተናገረችም አማራነቷ? የት ቦታ ነው ሞኒካ እናቴ አማራ ነኝ ያለችው? መቼ ነው? ሰርጀሪ በለቅሶ እናትሽን ካድሽ፣ ልጅሽን ካድሽ። ማስረጃ ልጇ እኔ በፊትም ለጥፊያታለሁ። እርጉዝም ሆና ስጨፍር ፖስቻታለሁ። እርጉዝ ሆና እርጉዝ የነበረች ጭፈራ ነበራት፣ ፖስቻታለሁ። እርጉዝ ስለዚህ ከኔ ጋር መሳፈጡ እንደ ሌሎቹ የተራ ስድብ ሰድቤሽ አይደለም። በማስረጃ አምጥቼ ቁጭ ነው ማድረግልሽ። ማስረጃ እንጂ ስድብ የለኝም እኔ። ማስረጃውን ግን አመጣልሻለሁ። እና አንቺ ለሞኒካ ተደርበሽ ነው የተሳደብሽው ሳልደርስብሽ። ምንም ጌታ ምስክሬ፣ ምንም። እንዲያውም በቅርብ ሁላ ጌም ተጫውተን ነበር። ኩዊንነስ የሶሻል ሚዲያ አልኳት ልጅ ናት። ማንም ያውቃል። የሶሻል ሚዲያ ኩዊን አድርጌ ሾሜሻለሁ። ከአንቺ ጋር ችግር የለም ብኝም ብያል። አንበሳ ለጌመሽ ጊዜ እኔ አንበሳ አውርጄልሽ የለ እንዴ? ምንድን ነው የምታወሪው? እኔ ለአንቺ አንበሳ አላወረድኩም። የት ነው የምትዋሽው? ከማን ጋር ነው ጌም የነበራት ጊዜ? ማናት ኃይለኛ? ከእንትና ጋር እሷና ሀቢባ። ለሀቢባም ከጌማችሁ በፊት እኔ ሁለታችሁንም ስለማከብራችሁ ከጌማችሁ በፊት ብቻ ለዚችኛው አንበሳ ለሀቢባ እንትኖች ለሀቢባም ጊፍት ለዚችኝም አንበሳ ሰጥቼ ነው የወጣሁት። የተሰጠሽን የመለሽው ሌላ ምን አረግሽ? እና ልክ በቃ ሰው ወዳጅን ለመምሰል የምታደርገው ነገር ያስቀኛል። እንደ ጨዋታ ወሪያ ሄለንን አንቺ አልነበርሽ እንደ ልታስገዲ ብዙ ነገር ስትሰሪ ነበረው። ምን ነው ጨዋ ትጫወቻለሽ? አንቺ አልነበርሽ እንደ ድሬዳዋ የሄዱትን እህቶቼ ጃኒን ሊያስፈቱ ሲሄዱ አስገድሉልኝ ያልሽው? ጃኒ ጋር ሄዱ። ድሬዳዋ ስትታሰር ጃኒ ሊያስፈቱ የሄዱትን ልታስገድ ያልነበር እንዴ? አንቺ እኮ መርዝ ነሽ። ማንም ያውቅ ግን አያውቁሽም። ለምን እዚህ ያሉት ፋረሸቶች አያውቁም ይሄን ነገር። ፋራ ስለሆኑ አያርፉሽም። እኔ በደንብ ነው የማውቅሽ እንዴ። እንትን ማሚ አንበሳ ስለሰጠችኝ አይደል እንዴ ወጥተሽ ሲኔንና ቡናዬን ይዤ እመጣለሁ ቴቴ እያላችሁ ስደቡት ያልሽው? እኔ ያንንም አይቼ እንኳን አልተናገርኩሽም። አንበሳ ሲሰጠኝ አይንሽ ደም ለብሶ ገና ለገና ይናገረኛል ብለሽ እኔ በአንበሳ በምንም ይደልልኝ ሰው የለም። እኔ ካልደረሱብኝ አልደርስም። ስለዚህ አንቺ ቀለበት እንኳን ጌታ ምስክሬ ነው የምልሽ፣ ቀለበት እንኳን እውነቱን ነው የማወራሽ፣ ቀለበት እንኳን አላረገልሽም። ዝም ብሎ ነው የሚጫወትብሽ። ቀለበት እንኳን አላረገልሽም። አሁን የሚያጫውትሽ ለክብርሽ
ሴት ነሽ፣ ነገ ታለቅሻለሽ እንዳትረሽ። ለክብሯ የማትጨነቅ ሴት ሴት አይደለችም። ጌታ ምስክር፣ ለክብሯ የማትጨነቅ ሴት ሴት አይደለችም። አንደኛ የሰርጀሪው ውጤት ይሄ ነው። እርጉዝ ሆና የወለደችበት ነው። እኩያ የምትላት ልጇን ነው። አንድ ይሄ ነው። እርጉዝ ሆና ያለውን አመጣላችኋል። እርጉዝ ሆነሽ ስትጨፍሪ አይቻለሁ። ከቤተሰብ ጋር የተጣላሽበት ትልቁ አጀንዳ እርግዝናሽ ነው። በልጅነት አርግዘሻል፣ ፈንድተሽ አርግዘሽ ነበር እና አቁሚ። አሁንም የምነግረሽ ዋሽተሽ እኔ ጋር መምጣት አትችይ። ቪው ጨመረ ቪው ቀነሰ ብትይ እኔ አይሞቀኝ አይበርደኝም። ስለ ቪው ቢጨነቅ የዛሬ 6 ወር አልፏል መጣበት ነበር። አዶን ኬር የቪው ጉዳይ አይደለም። አትድረሽብኝ ነው። ጠንቋይ ቤት ማን ነው የሚዞረው? ጠንቋይ ቤት ሀዋዊ መሰል የምትባል ስልክ ታውቃላችሁ? ነጭ ስልክ ሀዋዊ የምትባል ጠንቋይ ቤት ነው የምትውለው ኢትዮጵያ ታውቃላችሁ? ኦኬ እሺ፣ ካወቃችሁ ጥሩ። ከዛ የሆነ ክለብ ውስጥ ማለት ነው አይፎን አባቴ ልኮልኝ አይፎኗን በሉኝ ማለት ነው። ከዛ የቤቱን ባለቤት ፓምፓም የሚባል ድሬዳዋ ነው ክለብ ነው አልኩ። በቃ አልኩኝ። ስልኬ ካልመጣ ስል በቃ ስልኩ ስላልተገኘ ይኸኛውን ስልክ ብሎ ሀዋዊ ሲሰጡኝ የሆነች አንድ ስልክ ደግሞ ሳምሰንግ ቤት ውስጥ ነበር። ሳምሰንግ ሆን አይፎን የለብ ታሪክ ወደ ጥንቁልናሽ እንጂ አላውቅም። ሳጵያን ነው እኔ የሳጵያን ልጅ ነኝ ድሬዳዋ ማለት ነው። ከዛ 50 ብር ነው የሚከፈለው አለን። ሰውየው ራቁቱን ተኝቷል። ጠላታችሁ ይጋደም እንደ ሬሳ ራቁቱን ተኝቷል። ሽምቅል ያለ ሰውዬ ጠንቋይ ምንም ትታያለች ብትን ብሎ ፍራሽ ላይ ተኝቶላቸዋል። ጠንቋይ። ሌላው ምንድን ነው እዚህ ላይ ጥንቆላ ልስራላችሁ የምትለው ከልጅነቷ የነበረውን ነገር ነው። ጥንቁልና እንደ ጥሩ ነገር የምትለማመደው ልጅ ናት። ስ ኖርማል። በሷ በእግዚአብሔር ዘንድ የሚያረክስ ነው። በየትኛውም እምነት ጥንቁልና በጣም የማይወደድ ነው። አሁንም ልጠንቁልላችሁ እያለች መጣ ሙድ የምትይዘው ይሄ ስፒሪቱ አለ። አሁንም የምነግርሽ ምንድን ነው፣ እኔ ለብዙ ሆናችሁ መጣችሁብኝ። አንቺ ትላንትና ነው የፈመሽው። ትላንትና ስድብሽን ስላቆምሽ የትግራይ ልጆች ዝም አሉ፣ የኦሮሞ ልጆች ስድብሽን ስላቆምሽ። አዎ ቴንኪዩ እንዴ እግዚአብሔር ይስጣችሁ። የእርግዝናውንማ እየደነሰች እየጨፈረች ነው ማሳያችሁ። በእርግዝና ቆይ ታፕታፕ አድርጉ። እስከዛ በእርግዝና እየደነሰች እየጨፈረች እየደነሰች ጌታ ምስክሬ እኔ ነበረ። ግን ሽምጥጥ አሁንም ያንን ነው የማደርገው። በነገራችን ላይ እቺንም እያያችሁ በመሃል ጸጉር የሚባል ወፍ የለም፣ ራሳችሁ የምታዩት ነገር ነው። እንደኔ ቱርክ ሄደሽ ያው ብታሰሪው ጸጉርሽ ጥሩ ነው ላንቺ። ጸጉርሽን ብታሰሪው ጥሩ ነው፣ ይጠቅምሻል። ከመሳቀቅ በዊግ ሆኖ ሁሌ ከመሳቀቅ ይሄን ማድረግ ጥሩ ነው ለጤና። ሌላውን ነገር እንደተቀደድሽው ጥሩ ነው ለጤናም። ጸጉርሽ ቢሰራ ለአንቺም ጥሩ ነው። እኔ እኮ አንዳንዴ ያልናገር ችግር አለብኝ። ችግር አለብኝ። ማይ ቆይ ላምጣው። ታብታብ ማይ የት አለ? ኧረ እንትኗን ላሳይ። የት አለ? ይመጣል ጠብቁ።
ይመጣል ጠብቁ። በፊት ያለችው ብዙ ነገር አለ፣ ግን እኔ እዛ ውስጥ አልገባም። ራሳችሁ አይታችሁ ፍረዱ ነው። እቺ ጎንደርን በመነቀስ የሚመጣ ጎንደርኛ የለም። ማንም ያቅሻል። አሁን እኔ የፈለገ ቢሳደብ ጉቶ ጎንደሬ ነው። በደንብ ልቅም ያለ ጎንደሬ ነው። ማሜ ጎንደሬ ናት። አክሰንት አለ። ጎንደሬ አክሰንት አላቸው ጌታ። ስለዚህ ታውቃላችሁ። እቺ ግን በገገማ ጎንደር እንትናም በገገማ ሞርቶዴላም በገገማ ጎንደር ገባች። በገገማ ጎንደር በገገማ ጎንደር ገባችና ያስቀኛል። ኧረ የት ሄደ? ዛሬ ተርፈሻል። እሱን ላሳይልሽ ነበር። ቪዲዮ አለ። እርጉዝ ሆና ቪዲዮ ነበረ። የኔዎቹ ካላችሁ ላኩልኝ። እርጉዝ ሆና ቪዲዮ ነበረኝ፣ ላኩልኝ። እርጉዝ ሆና ላኩልኝ እና ነበረኝ፣ ልክላችኋለሁ። ኤኒዌይስ ያንን ነው እኔ ሺህ ጊዜ አልመላለስም። ዋናው ፖይንቶቼን አስቀምጫለሁ። እኔ እናት ሰድቤ አላውቅም። ማንም ያውቃል። አባት አልሰድብም፣ ልጆች አልሰድብም። እኔ አሁን የሊያ ልጅ አንተ ነው ሲባል ኦኬ ነው ያልኩት። አልተናደድኩ። ሊያ አልበሸቀችም። ሊያ እኮ አንመቻቸው። የበሸቀችው ነገር የእውነት ካልሆነ ምን ያስለቅሳል? አላል ለእኛ እኔ ምን አይደለም ውሸት። እናትን ቀብሮ ሞታለች ብለው በሕይወታለች። ያሳዘ እግዚአብሔር ውሸትን አይወድም። ሞኒካን ስደቢ ብሎኛል ዮኒ ማኛ። አልሰድብ ስላሉ የተናገረው። ስለዚህ እናርገናል። ፈታ ነው የምንለው። ጨርሰናል። ፈታ በጎችዬ፣ አይዞኝ። በዚህ አጋጣሚ በጎች ወደ ዱራችሁ ተመለሱ። ላይቭ ገብታለች እሷ። በጎች ሂዱ እሷ ጋር። በጎቹ አንድ ሄዱ። ሌላ ምንድን ነው? ዋሂድ የሚባል ነው የውሃድ የሚባል አንድ ኦርቶዶክስ ወንድም አለ። የዋድ ጋር ወንጌላዊ ኤርሚያስ አልወያይም ማለት የማይወያይበት ምክንያት በጣም ልጁ ይሳደባል። ስለሚሳደብ አልወያይም ማለት ተደብቆ ነው የሚሳደበው። ተደብቆ ነው ብዙ ነገር የሚያደርገው። ከዛ ነው ፎቶ አለ ምናምን የሚታወቅ ነገር አለ። ግን እኛ እንደናንተ አይደለንም። ፎቶን አውጥተን አናስበላው። እንደናንተ አይደለንም። ፎቶ ደርሶኛል። ባወጣ ማንም አያዘኝም። ማድረግ እችላለሁ። ግን ክርስትና አይፈቅድም። ግን በጣም ካበዛኸው ፎቶውን አወጣዋለሁ። እስላሞች ያሰናብቱሃል ከዚህ ምድር ላይ። ፎቶ አለ፣ ለጊዜው አላወጣው። ፎቶ እኔ ጋ አለ። ክርስትና አይፈቅድም። በጣም አድርገህ ግን ካፈላ ቃል ለምድር ለሰማይ ፎቶውን ፖስተዋለሁ። በወንጌል ተወያይ፣ ችግር የለብኝ። የምትፈልገውን ወንጌል ስራ፣ ደስተኛ ነኝ። የኦርቶዶክስ ወንጌል እንዲያብብ ፈልጋለሁ። ግን አንድም ኦርቶዶክስ ደፍሮ ወንጌላዊ ኤርሚያስ ፊት የሚቀርብ ሜሎስ ፊት የሚቀርብ ወንድማችን ኤፍሬም ባለጊዜው ላይ አማን ሻሎም ጋር የሚመጣ የለም። ምክንያቱም ወንጌል አሸናፊ ነው። ስለዚህ አሁንም እልሃለሁ መብት ነው የኦርቶዶክስን ወንጌል መስበክ፣ ማንም አይከለክልም። ግን አስፈራራለሁ ለምትለው ምን ለምትለው ያሁድ ዋሊድ ለሚሉ ጨዋታ አለ። ጃን እየመጣች ማን ነው ልጁ ፈልገው እኔ እና ዮኒ ማኛ ደግሞ ጌመር አይደለም። አረ ዛሬ እያለች ነው እቺ ልጅ ግን ነገር እየፈለገች። ዮኒ ፎሎ አድርገው ይሄን አካውንት እስኪ። አዎ አዲስ ነው።
እኔ አገናኘኋቸው። አሁን እኔን አመስግኑ፣ ዮኒን አመስግን። ኤርሚ ጃኒ ግን አላማረባትም። ዛሬ ለነግስ ነው ፎሎ ሳያደርግ ፎሎ አድርግ ይላል። አሁን ገና አደረኩ። አዲስ ነው ምናባት አዲስ የተመተ ነው። አዲስ ነው አድርጌያለሁ። ሳገው ምን ማለት ነው? ሳገው ሳገው አይደለም። ዝም ብዬ ቶሎ ቶሎ ስም ስቀይር የሆነ ጊዜ አንዱን ቀየርኩትና ለዛ እንጂ እንትን አድርጌው አይደል። ኦኬ አሌክስ አውቀዋለሁ። ሰላም ብሮ። እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነህ? ሁሉ ሰላም አለን ይመስገን። እኔ የምልህ በዛ አልበላ አለ ብሩ በዝቶ ተረፈ ዶላሩ። አይ ጠላት ከሚበዛ ብዬ ነው። በዛኛው በጣም ብዙ ኢትዮጵያ ውስጥ ቁጭ ብዬማ ጥሩ አይደለም አልኩ። አወጣጤ ስላላማረኝ ቀየር ላድርግላቸው። አሌክሶ ዛሬ መገናኘታችን ነው። ዮኒ ልፎልተው መልሻለሁ ብሮ ይመችህ። ጃኒ ስሚ፣ ለክፉም ለደጉም አደራ ሌላ አካውንት ክፈች። የእኛ አለሽ 700 ሻል አሳይን። ለምን ለሌላ ጊዜ ምን አለ መሰለህ፣ እውነቴን ነው ማለት በሚሊየን ስታልፉ እግዚአብሔር ምስክሬ፣ አንዳንዱ ይጦዛል ይቀናል እና እንትን ሊላችሁ ስለሚችል ፕሊዝ 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 ከሚሊየን በላይ ያላችሁ ከ600 ሺህ በላይ ያላችሁ ወንድምና እህቶች ሌላ አካውንት ያስፈልጋቸው። ያንን ነው የምለው። አለማንኛውም ጃኒ ጋር ያላችሁ፣ ዮኒ ጋር ያላችሁ፣ አሌክስ ጋር ያላችሁ ይሄ አዲስ አካውንቴ ነው። በዛኛው ፎሎ የምታደርጉት ፎሎ አድርጉት። እሺ ጋይስ እኔ ጋር ያላችሁ። ስለዚህ አሌክሶም አደራ የሆነ ያስፈልጋል ለክፉ ቀን፣ አለበለዚያ እንደኔ ሲቅሟችሁ ወፍ የለም። ድንገት ከተዘጋ ልክ ነው፣ ወፍ የለም። ከዛ ኑሩልኝ። ኢሉሚኔሽን ጌም እንጫወታ። አዎ ደስ ይለኛል። እሺ እሺ ኢሉሚኔሽን እስኪ ጋይስ እስኪ አዲስ አካውንት እንዴት ነው? ይሰራል አይሰራም? ይሰራል አይሰራም? ወገኖች እስኪ ደብል ታባሩ ጠቅጠቅ አድርጉት። ደብል ታባችን ደብል ታባሩ። በፊት ዮኒ ሲጀመር ማላጋችሁ ነው እንደው ቀደም ደብል ታባቸው እያለ ደብል ታባሩ እንጂ ደብል ፈርስት ጊፍት ደብል ጋይስ ሌትስ ጎ ኤቨሪባዲ ካም ኦን ደብል ታብ ጋይስ በሁለት ይባዛል ማንኛውም ጊፍት ጋይስ ሌትስ ጎ ኤቨሪባዲ እዚህ ጋር የምትሰጡ ጊፍት በሁለት ነው ይባዛል። ካም ኦን እና እስኪ ሪፖስት አድርጉ የቀስት ምልክቷን ንኩና ሪፖስት አድርጉት ላይቭንሽ ጋይስ ኤቭሪባዲ ካም ኦን ሌትስ ጎ ደብል ጋይስ ደብል ቤተሰብ ካም ኦን ሼሩን ተይው። ለምን ሼር ምን ያደርጋል? ሼሩን ተይው። ታባርኩሽ ሼሩን ተይውና ታባርኩሽ ጂጂ ቴንክ ዩ። እሺ guys let's go everybody come on እንዳንወጣሽ መጨረሻ ወጣ ይታል። እሺ እኛማ አንወጣም። ታብታ የኔዎች guys everybody double tap guys በጣም ቶሎ ታፕ ስታረጉ double tap እስክትፈነዳ ድረስ አድርጉት። እሺ ታፕ ሮዝዬ double tap እየሄድን 20 ጊዜ ታፕ 3 ነጥብ አለ። በኋላ ነው ይሰለንም የሚለው እነሱ አሁን ከባባድ ሚዛን ናቸው። አንዳንድ 6 ፍላወር 6 አበባ ጋይስ 6 አበባ come on 6 ሰው ለዛ 6 አበባ ጋይስ 6 ፍላወር ጋይስ 6 አበባ 6 guys everybody come on ኔቨር ጊቭ አፕ ልቤ ሶሶ guys everybody come on አንዳንድ አበባ አንዳንድ አበባ guys let's go ለገኒ thanks so much ሁለት ሰው ያልሰጠ ሌላ ሁለት ሰው guys ሁለት ሰው ከናንተ አንድ ሰው come on አንድ ሰው guys let's go አንድ ሰው ቢየኔ ቤተሰብ ትሪፕል ነው። በሶስት እጥፍ ነው የሚባለው። በቃ አያችሁ እኛ ጋር ስላልሞላ ማንኛውም ጊፍት ትሪፕል ነው። ኩንዬ
ከባድ guys everybody come on guys በጣም በቀላሉ ነው ስናይፕ let's go everybody come on ከታች እኛ ነው መጨረሻ በዚህ ከቀጣልን እኛ ነው የምንወጣው በዚህ ከላይ ፌሩዬ ሌላ ቴንክ ዩ ኤርሚ አካውንት አልተከፈተም ዛሬ ነው የሚከፈተው guys let's go everybody come on double tap guys let's go አካውንቱን አፍነውበት ነው ኤርሚ ጆሮ መስሚያው ተጥል ኤርሚ አካውንት ወይ ጃ አልተከፈተም አካውንት ዛሬ ይከፈታል ብዬ ነበር ነገ ጠዋት ነው የሚከፈተው ነገ ቀን ነው የሚከፈተው ግን አንዳንድ ነገሮች እስካስተካከል በዚህ ልግባ መሰለኝ ምን ነው ኤርሚ አንተን የሆነ የኤአይ ፎቶ ቪዲዮ አሳይቼ መሳሪያ ምናምን ስላለው እንትን አለ እዛ ላይ አደራ ጥንቃቄ አድርግ ፕሊዝ እንደሱ ላይ አንዳንዴ ችግር አለ let's go ጋይስ እየመራን ነው ጋይስ እስኮ መጨረሻ ይላችሁ በዚህ ስኮር ካለቀኛ ነው የምንወጣው እሺ እኔ እኮ አተ ከታች ምንድነው ኮሜንት ተጣላፍ አበባ እያስቀመጥኩኝ ቤቴ የማይቻችሁ ሰላም ኩዊን ኦፍ አባይ ግላብ ላይ እንሂድበት አስገድሉ ምናምን የምትሉ ማን ዝም ብሎ መገዳደል አሉ እንዴ ምን ላይ መጥቷል ደግሞ መገዳደል በሰላም ነው በሰላም ሀገር ዝም ብሎ ማን ነው የጸዳው ያስቀነቁኝ እኮ እኔ ሌላ ኮሜንት የለም እኔ ምን እሺ ነው ጋይስ ኤርሚሻዬ በሌላ አካውንት መሙላት ካቃታ አስቀምጦ ቢና አራስ ሞላ guys timing guys timing ላይ guys everybody timing guys timing Zivora Yunina thank you so much let's go the boosting club አንደኛ የመሆን እድል ይኖራል እንዴ አንደኛ የመሆን ይናፍቅሻል ጃኒ በቃ ቻው እሺ እንገናኝ ኦኬ አሌክስ ናይስ ቱ ሲ ዩ ማማ ኦኬ መልካም ጊዜ ቤተሰብ ተርፈናል double tap guys everybody let's go ከበሩልኝ ከባድ guys ሁላችሁም double tap everybody ምንድነው እየሄደ እኔ ነኝ ኩዊን ኦፍ አባይ በከባድ በማለት guys let's go everybody የመጀመሪያ አይማኖ ያራዳ ልጅ እንዴት ነሽ guys everybody double tap come on first gift double thanks so much for Aish thanks so much guys everybody come on double tap double double and use the double first gift is double family queen of abba let's go double one more eliminate እያደረግን ነው ያባረርን first gift is double let's go እሺ ጌም guys double tap share አድርጉ ሲፎራ የኔ እናት እስኪ ዴልሽ ሂዱ ቤተሰብ thanks so much ሲፎራ guys everybody double tap come on ዲዚ ያምራል ዲዚ እየመጣን ነው queen of abba እየሄድን ነው በርቺልኝ ዋላብስክ አሁን ደብል ኤርሚ ማንም እንዳይሰጥ ያላብም ያምራል ማን ስጭኛለሽ ጀመራ አንቺ ነች እኔ ቤተሰቦቼ ብቻ ነው የሚሰጡኝ የማንም ደጋፊዎች እንዳሰጡኝ ምንም እሺ እኔ ቤተሰቦቼ ራሴ እኔም ብሎ ነው የሚመጡት እንጂ የሆነ እንትን ግሩፕ ፈጥረው አይደለም የሚመጡት እኔ ቤተሰቦች እንዳትሰጡኝ የማንም ደጋፊዎች 20 ፖይንት ጋይስ ምን ለማን ነው እዚህ አስወጣቸው ጋይስ ሚት እንዳለ አንድ ሽቶ ነው ቤተሰብ 20 let's go እንዳትሰጡኝ ማንም ደጋፊ ውጣ 10 አበባ ቶሎ በሉ አንድ ሰው ይሞላዋል guys let's go come on one person guys አንድ ሰው መሙላት ይችላል let's go everybody come on guys አንድ ሽቶ ኔቨር ጊቭ አፕ ግላብ ነው ከባድ ማን ነው የሚችላል ቱባ ቴንክስ ሶ ማች ደብል ማማ ሲታ ግላብ አስቀምጪ guys let's go double እኔ ከመጀመሩ ነው በግሩፕ መጣችሁ መስጠት የጀመራችሁት ዩዘ ቦስቲንግ ግላብ እሺ ዩዘ ግላብ ደብል ማለት ጋይስ ግላብ ደብል ሌትስ ጎ ዩዘ ቦስቲንግ ግላብ
እንደኛው ማሸነፍ አለብን። እዚህ ጋር እየተሸነፍን ነው። ቦክስ ይደገም እንዴ ማሸነፍ አለብን። አዲስ አበባ የመጨረሻ ነው። ኤምቪፒ አዲስ ቤተሰብ የመጨረሻ ስልኬ ነው ጠላት ቢግ ስማይል ቢግ ስማይል የኔ አባት ግላብ ያላችሁ ካላችሁ ከሌለም እናንተ የሆነ ነገር ስትሆኑ ወይም የሆነ ነገር ግሩፕ ላይ እኔ ትሬንድ አይደለም የምከተለው የራሴ ሀሳብ አለኝ የራሴ ምርጫ አራት ይቀርሃል ጊፍት ቀላል የለም መምራት በጣም እንትን ኢንፍሉዌንስ ለማድረግ ሞክሩ ሀሳብ ተናገሩ ሀሳባችሁ እንዳሰብ አሁን ጌመር ሆንክ በቃ አራሉንኩም በመሀል እየመጣችሁብኝ ነው በደንብ ማሉ ገና እኮ C4 ሌቭል ነኝ የለውበት ግን ስማ ማርያምን እኔ ግን ማለት ነው እንትንህ ይገርመኛል ከሰው ጋር ያለ ቅርርብነት በጣም ነው የሚገርመኝ ግድ ይላል እናቱ ያለ ሰዓት ነው አንተ እኮ የኛ ሲኒየር እኔ አሁን ስመጣ እኔ ቲክቶክ ላይ ስመጣ አስጨንቀኸኝ ነበር የሆነም ሰው ስመጣ ታስጨንቃለህ ሶሻል ሚዲያ ላይ ሰው እንደዚህ ነው እንደ ወይሰን ክፉ ለማናገር ቲሸርት አቃለህ ሌክቸር እንሰጣለን ክፉ እንድናገር ነው ካፌ ከእናንተ ጋር ኩይንዬ መስካው እሺ ጌም ላይ ፎከስ ነው ኤቨሪባዲ ኢሚዲየትሊ በስድስት ጋይስ ሌትስ ጎ ታይሚንግ ጋይስ ግላብ አለ እንዴ ግላብ አለ ጋይስ ግላብ አለ ጋይስ ሌትስ ጎ ታይሚንግ ጃንዬ በርቺ ይሄን ትሬንድሽን አደራ ታይሚንግ ይሄ ስታይልሽ ጋይስ ታይሚንግ በዚህ ታመልጫለሽ ነው የምልሽ ኤቨሪባዲ ታይሚንግ ጋይስ ሌትስ ጎ ይሄ ነገርሽ ተመችቶኛል አሁን እኔ ኮሌክሽን ልከፍት ነው ምን ታስባለህ ጃኒ ፋሽን ቢል ታይሚንግ እስከ ዛሬ እንዴት አልጀመርሽም ተቀይሜሻለሁ ራሱ ጋይስ ኤቨሪባዲ ታይሚንግ ገና ነኝ እኮ ብዬ ነው አይ ለቢዝነስ ገና አልደረስኩም ብዬ እኮ ኧረ ከዚህ በላይ ምን ልትሆኚ ኤቨሪባዲ ታይሚንግ በዚህ ጊዜ ነው ገባሽ አምልጭ ጌታም በዚህ ጊዜ አሪፍ አድርገሽ ጀምር የታወቅሽ ከሆነሽ ያ ታመልጫለሽ በደንብ ከዚህ በላይ ሌላ ተሳዳቢ ነው እንደዛ እኮ ቤተሰብ እንዳንቀደስ ወይ ስድብ ልጀምር ወይስ ለ200 ነው ደግሞ ምን ለያየው ይመቻችሁ በቃ የኔ ኤርሚሻ ጃኒ ይመች እንወድሻለን ኤርሚ ወንድም አለም እንልክልሃለን ወንድማችን ስጫሽ ላኩልኝ ድጋሚ እንድትለውም እኔ ነኝ ማሸነፈው ዮኒን ላከረታለሁ ታቀኝል እንዴ ነው እንኳን በዚህ በትንሹ አካውንት በትልቁ ረግጧል ጃኒን እናባራት ቤተሰብ አደራ ጃኒን እናባራት ዮኒ በቃ እስኪ እንትን ይበለና ያሸንፈው ጃኒሻን መቀጥቀጥ አለበት አንዴ ታፕታፕ 20 ጊዜ ኤቭሪዋን ደብል ታፓሩ ፈርስት ጊፍት ኑሩልኝ ጃኒሻን እንሸኝ የተለመደ ነው እሺ ካሸነፍኩስ እንደው ዝም ብለህ ምን ታደርጋለህ ብቃት አለሻ ምን ማድረግ ይችላል ብቃት ስለዚህ ብቃትሽን አሳየኝ እያልከኝ ነው አዎ ቤተሰብ ደብል ነው የመጀመሪያው ጋይስ ፈርስት ጊፍት ኢዝ ደብል እሺ ፈርስት ጊፍት ማን አሳየው አሸንፈን አናውቅም መሰለኝ ከኛ ጋር ሌትስ ጎ ፈርስት ጊፍት ኢዝ ደብል ነን ፈርስት ጊፍት ኢዝ ደብል ካቦኛ ማዳመጥ አልችልም ጃኒ ሌትስ ጎ ፈርስት ጊፍት ኢዝ ደብል እንወድሻለን መርገጣችን የማይቀር ይሄው ቶሎ በል ገና ስፒድ ቻሌንጅ አልመጣም ስፒድ ቻሌንጅ አሁን ይመጣል ቀስ ብለን ታፕታፕ አድርጉ አዶናይ ነው ጊፍተሯ እንዴ በደስታ ደስ ነው የሚለኝ አዶናይ is our brother እና ምን ያንሰዋል ታዲያ አንበሳ መስጠት አለበት ራሱ ከመጣ አልፋታው አንበሳ ይስጣት yes ትሪፕል ነን ጋይስ በትሪፕል እንሂድበት እሺ ቀብራራውዬ ሰላም በትሪፕል እንሂድ ኮይንዬ ትቻለሽ ረግጠን ነው የምናስወጣ ጋይስ ትሪፕል ላይ እንሂድበት ኮይንዬን ፎሎ አድርጉልኝ ፋያም አዶናይ በጣም ይመቻል በቃ የሰራው ስራ ሰሞኑንማ ታሪካዊ ስራ ሰርቷል የሚገርም ጎዳና የሚኖሩ ልጆችን ለቁም ነገር ያበቃ ሰው ነው በቃ እኔ ተመችቶኛል በቃ ልጁ አምልጧል
ሞልተናል። ትሪፕል ነው ኩዊን ኦፍ አባይ ትሪፕል ነው። ምንም ማድረግ አይቻልም። ኤኒቲንግ ኢዝ ትሪፕል ነን። እሺ ትሪፕል ጋይስ ትሪፕል ኩዊን ኦፍ አባይን ፎሎ አድርጉልኝ። ትሪፕል ነው 3 እጥፍ ነው። እንዳያሸንፈን ጋይስ እዚህ ጋር ጓ ቅበሯት፣ እንቅበራት፣ ይደገም። እቺ ነገር ተመችቶኝ በዳይኖሰር ነው የምናጠፋት። ማሸነፍ አለብን። ዳይኖሰር ድገሙ። አዲስ አበባ ሊዝጎ አግዝት በእናታቸው አዲስ አበባ ትንሽ ነው ልዩነታቸው። በዳይኖሰር እዚህ ጋር ዳይኖሰር ጋይስ ከሙን እዚህ ጋር ዳይኖሰር መጣች። ትንሽ ነው የቀረን ዳይኖሰር ትንሽ ነው የቀረን። አንድ መንገድ ለነገሩ ግላብ አለን። ግሩሜ አራዳ ሳትሆን አረጀ ያልከኝ እውነት ነው። ሰገጤ ነኝ እኔ ፋራ ነኝ። ግላብ ላይ እንሄዳለን። ዶክተር ቴንክ ዩ በጣም አመሰግናለሁ። አዲስ አበባ ቴንክ ዩ ሶ ማች። ፋራ ነኝ አባቴ። እስቲ አሰልጥነኝ። ኦል ፋሚሊ ቴንክ ዩ ሶ ማች። ግላብ ማን ጋር ነው ያለው ጋይስ? ግላብ ያለው ማን ጋር ነው? ግሩሜ አሰልጥኝኛ አባቴ ፕሊዝ። ማሜን አሰልጥነኝ እስቲ። ምን ላድርግ? ቢና አለ አልቻልኩም። እየሰገጥኩ ነው። ስግጥ እያልኩ ነው አባ። ቢና ግላብ አለ። ቤተሰብ ታብታብ የኔዎች ኧረ ቀብራራው የምታውቂው ታሪክ አይደል? 30 ሰከንድ ላይ ቢና አስቀምጥ። እሺ ግላብ እዚህ ጋር የኔዎቹ እየደረሰች ነው። ኩዊን ኦፍ አባይ ይሄን በድል ነው መጨረሻ ያለ። ኧረ ፎሎ እያስደረግኩ ነው። ፎሎ ማድረግ ያለው ኩዊን ኦፍ አባይ ቼክ አድርጊው። ትላንት ነው ያደረኩሽ። ስግጥ ብለህ ፈመስ ብሏል አዶናይ። እውነቱን እኮ ነው። አንዳንዴ የሚናገረው ይገርመኛል። ሰግጠ ፈመስ በቃ ስግጥ በል ብሏል። ሂዝ ራይት። እንዳንዘናጋሽ ፍሪደም ኦፍ ስፒች ሰላም ነው። ግሩም ያረጣጣ የለውም አባቴ። ተጫወት። እኔ አልቀየምም። ጭውቴማ ይመቸኛል። አዶናይ ያው እኔ ተመችቶኛል በእውነት ውደዱት። አሪፍ ልጅ ሆኗል። በቃ ብራንድ ሆኗል አዶናይ። የሆነችን ልጅ እንዴት አንቀባሩ ትሪት እንዳረጋት ሳይ ሳምሉር ሴቶቻችን ክብር ይገባቸዋል አብዛኛዎቹ። ቢና ዩዘ ቦስቲንግ ግላብ ጋይስ፣ ዩዘ ቦስቲንግ ግላብ ጋይስ። ግላቡን እየነካችሁ ግላብ ይዛ መጣለች። ዩዘ ቦስቲንግ ግላብ ጋይስ። ማርያም 5700 ኩዊን ኦፍ አባይ አደራ። ይሄን ማሸነፍ አለብን። 5700 ጋይስ። እዚህ ጋር ይለቀቅ ጋይስ። እንሂድበት። ኧረ በማርያም ትንሽ እኮ ነው የቀረን። ኩዊንዬ አንድ ማኒጋን ኩዊንዬ እዚህ ጋር እንዳንበላ አደራ። በድል ይጠናቀቅ ጋይስ። ከሞን ኧረ እናሸንፉ በጌታ በድል እግዚአብሔር የስ ኧረ አንቻልም። ጃኒቲ ወይቲ እንችላለን። ይመችሽና አፈስካችሁ ስለ አዶናይ እያወራ ታዲያ እንዲህ በስታይል ነው ገባኝ። እንዴ እኔ መች ጠፋኝ? አንተ ልጠፋኝ እንደው እንዴ ዮኒ ማን ይጠፋኝ እንዴ? እሺ 1-0 ግባ። 1-0 ልግባ። እሺ አትብዛዙ ጋይስ። ተበልታለች። በቃ እንደዚህ ትጫወተዋለች። ውድ ያ ጌመሮችን ካሸነፍ ከዚህ በላይ ምን እፈልጋለሁ? በቃ ጌመሮች ከባድ ነው ይሄ። ጌመሮችን ታፕታፕ የኔዎቹ ታፕታፕ እያደረጋችሁ ጋይስ። ደብል ታፕ ዘ ስክሪን። ታፕታፕ ኤቭሪዋን ታፕ ዘ ስክሪን። ፈርስት ጊፍት ኢዝ ደብል ጋይስ። ፈርስት ጊፍት ኢዝ ደብል። ሌትስ ጎ ደብል። የመጀመሪያው ደብል ነው። ኩዊን ኦፍ አባይ አንደኛ ነኝ። ፈርስት ጊፍት ኢዝ ደብል ጋይስ። ቀን ላይ ሞርቶዴላ ያበደ ነው አባቴ። ያበደ ነው ሞርቶዴላ የአራዳ ልጅ። ያ ኑሩልኝ believe what's going on ኑሩልኝ። ታፕታፕ የኔዎቹ 20 ጊዜ ታፕታፕ 3 ነጥብ አለ። ጉርሜስ ኧረ አይባልም። ኑሩልኝ። ኧረ ጸሎተኛ ነኝ። ኧረ ተይ
ጃንዬ ወይ ኧረ ጸሎተኛ ነኝ በጌታ የኔ አባት ክበሪልኝ ፈታት ያለሽ አሁን ውልቅ ልልሻል እንዳያሳስብህ ክበሪልኝ የኔ ሰው አክባሪ 8 ነው ለዝጎ ፋሚሊ አንዳንድ አበባ ሳርዬ ኩኖ ሳባ ባባ ኤንዞ ማ ብራዘር አንዳንድ አበባ ለዝጎ ሶስቱ ብቻ ነው የቀረው የኔዎች 2 ሰው ነው የቀረው 2 አበባ ብቻ አንዳንድ ፍላወር ጋይስ 3 አንዳንድ አበባ ሌትስ ጎ ቲም ሞልቶ ተርፏል ላዳምጥሽ አልችልም ቱሞሮ ሮዝስ ላዳምጣት አልችልም ኑሩልኝ የምትሰራቸው ቪዲዮዎች አሁን በጣም አሪፍ ናቸው በርታ ባባ ያው ቪዲዮዎች ጥድት ያሉ ናቸው አሁን ኤኒቲንግ ኢዝ ትሪፕል እና ፎከስ ጋይስ ካም ኦን ዩዝ ዘ ትሪፕል ደግሞ በ3 እጥፍ ነው የሚባዛልን ትሪፕል ነው ቤተልዬ ሰላም ነው ትሪፕል ነን ጋይስ ኤኒቲንግ ኢዝ በ3 እጥፍ ነው የሚባዛው አሁን 3 እጥፍ ነው አንድ ጋላክሲ ከመጣ ጃኒ የለችም አንድ ጋላክሲ ወይ ዳይኖሰር ወይ ቤተልዬ ባባ ኤንዞ እየሄድን እየተሸነፍን አይደለም ሌትስ ጎ ትሪፕል እንዳያመልጠን ጋይስ ሌትስ ጎ እዚህ ጋር ትሪፕል አስዬ ያራድዬ ልጅ አረ እንሂድበት ቤተልዬ ፋሚሊ አሴ የድሮ ራስ ወዳጅ እኮ ነው አረ ደገለተ አዲስ አበባ ቴንክ ዩ ሶ ማች ደርሰናል መተና ባመቱ እንደሰነበቱ መተን አረ ደረሱብን ሀብታም ያልፋታሽ ሊማኛ በጣም ፍቅር ላይ ነው ከኔ ጋር ዛሬ ምን ነው አይፋቱም አልሰማሽም ጃኒ ምን ይሰማሽ የለም እንዴ ገጥመሻል ከጊምር ጋር እንደ አይነት እልህ ይቅርባችሁ አይሁላችሁ ሰከሰችን ቤተሰብ ሀብታምዬ እርገጭልኝ አያዘልቅም ከጌመር ጋር የእስራኤል ወታደር ነው ያለኝ አትሳፈጪ እስኪ እናያለን እስኪ እኔም አዲስ አበባ ያለ ተሸነፍ ሙቻታለሁ የእስራኤል ወታደር ቤተልዬ እኔ እናት አዲስ አበባ ያለ አልሽ ፕራይቬት ነው አካውንትሽ ቤተልዬ ፎሎ ግን መልሻለሁ ደርሰናል እያለፍን ነው እየተጠበቅሽ ነው ግላቭ ያላችሁ ግላቭ አስቀምጡ ነው ይጋ ማማ ሲታ 30 ሰከንድ ላይ ግላብ እናስቀምጣለን እሺ ህይወት ከበደ በላቸው ብሎ ስም አለ ማን ያወጣላችሁ እንደዚህ አይነት ያለው ሰው አለ ቀብራራው ይቀላል ማጂክ ካለ ደግሞ ማጂክ 30 ሰከንድ ላይ 20 ሰከንድ አማርኛ አቀላጥፋ እንድትናገር አረኳት ቤተልዬ በአማርኛ ቀደዳ ጀመረች ማጂክ ካለ 20 ሰከንድ ላይ ማጂክ ሚስ ማማ ሲታ የለሽም እንዴ እዮባ ማማ ሲታ እኔ ምን ይዘግላብ ጋይስ ይዘ ቡስቲንግ ግላብ ፎከስ በ600 በ700 በላይ ጋር እንዴት ክሊፕ አትሰሩም ግን ተቀይሜሻለሁ ቤተልዬ ጋይስ ይዘ እዚህ ጋር ሀብታምዬ ቀጋር እናቲ ትሙት ስለምትችል ሀብታምዬ ተበልተናል ስለምትችል ጋይስ ታይሚንግ እሺ ሀብታም እልህ ስለያዛቸው ስናይፕ እንዳያደርጉት ታይሚንግ ላይ ወይኔ ለጥቂት ሀብታምዬ ተበላም ሌት ሆነን አየሽ ሌት ሆንሽ ሀብታምዬ በስመ አብ ወይ ዘንድሮ ማማ ሲታና አዲስ አበባ ይጋራ ግላብ 3 ግላብ አለ አንድ ኩለን ይሄ ነው መለያችን አትሳፈጥ ማጭበርበር የለም አንድ ኩለን ምንድን ነው የምታወሪው እኮ አንድ ኩለን አሁን ደግሞ አሸንፊ ትወጣለህ ረግጬሽ ትወጫለሽ እኔ ደግሞ አሸንፊ ረግጬሽ ትወጣለህ ርግጥግጥግጥ ሆነሽ ትወጫለሽ እስኪ ወንድ ቆይ ደብል አልመጣም የኔ ቤት ልንገርሽ የኔ ወንድ ደብል ላይ ይስጡ አልቧ ተገፋል እዮባ ያረኑርልኝ ተው ግን ከአንተ ጋር የነበረን ጨዋታ ተው እዮ ከባድ አርቲስት ሆኖ በቃ ካደኝ ውሸቴን ነው ስቀልድ ነው ሁሌ ሰላምተኛዬ እንዴት ከሱ ጋር ክሊፕ አልሰራሽም ጃኒ ከማን ጋር እዮ ማለዳ እዮ ማለዳ ፍቅርሽ ለኔ እዮባ ወይ በእናትህ አሪፍ ልጅ እኮ ነው በጣም እዮባ መች ጠየቀኝ መች እንስራለን ኧረ እዮባ ከእሷ ጋር ስራ የኔ አባ እሺ እዮባዬ ውይ በጣም ወደው በጣም የሚመቸኝ ሰው እኔ ደልቶት እንዲኖር የምፈልግ ሰው እሱ አውሩ በእውነት አሪፍ ስራ አለ
በእውነት አሪፍ 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 ልጅ ነው። ጸባዩ የማይቀየር እኔ ሰው ልጅ ሰው ሲያከብር ይመቸኛል። ብርጭቆ አርጅቷል። አሁን እየተጫወትኩ ነው። ገዛለሁ። ሰባት አበባ ቤተሰብ አሁን ገዛለሁ ለብርጭቆ። ኑሩልኝ ሞዬ ሰላም ነው ወይ? ቤተልዬ እየሞሉልኝ ነው። ብርጭቆ ልገዛ ሳልዬ አንድ ሰው ይቀራል። ሞልተናል። ወይ ለብርጭቆ ደብል ነው ደብል። ቤተልዬ አሁን ነው ግላቡን አስቀምጠው። አዲስ አበባ ደብል ነው። ቤተልዬ አሁን መርገጥ ይቻላል። በግላብ እንሄድበት። በግላብ ይሄ መጨረሻችን ነው። ደብል ነው። ዩዘ ግላብ የመጨረሻ ጌማችን ነው። ደብል ሄደልሽ። ዩዘ ግላብ አዲስ አበባ አልቆጠረልህም። ስዬ ነው አባት። ጋይስ መተጋገዝ ቲምወርክ እናድርገው። እንተጋገዝ። እዚህ ጋር ቤተሰብ ሄዳለች። መተጋገዝ ቤተልዬ ሄዳለች። እየመጣን ነው። የመላጣ ልጅ ግላብ አንተ ቁጠር። በግሎቭ ናት እሷ። እንደርሳለን። ችግር የለውም። ቢቆጥር ደግሞ አስበው። የኔዎቹ መጣ። እስኪ ና የፎከርከው ለዚህ ነው። በሉ ቤተሰብ አሳየው ላላየው ንገረኝ። እስኪ አሳየው ላላየው ቤተሰብ እስኪ አውራ። ቤተልዬ ምንድን ነው ያልሽው? አሁን ትደነግጣለች። የአንቺን ግላብ እንዳታስቀምጪው እሺ። ለሌላ ማኒገን ከስር ስሟን እንድጠራ እየሄድን ዮኒ የአሜሪካ ጨርቆስ ነው ወይ የምትኖረው? ኖ ቆየ ፈጬ ወይ ዘንድሮ ለምትባል ልጅ ነው የሰጣት። የአሜሪካ ቆየ ፈጬ ላይ ግላቡን አስቀምጪው እሺ። ግላብ ያላቸውን አላውቅም ወይ ዘንድሮ 30 ሰከንድ ላይ ግላብ ያላርፈው ማን እንዳለ ግላብን አላውቅም። በእውነት ማን እንዳለው አላውቅም። ለዛ ነው ለዝጎ እየደረስን ነው። ፋሚሊ አላርፍም ጌታ። እኔ እኮ ስንት ጊዜ ጌም አልፎ አልፎ እነ ጃኒሻ ኤርሚ ምናምን ሲመጡ ጫወታለሁ። ብዙም አይደለም። ኑርልኝ እዮባዬ በርታ የኔ አባት። ለዝጎ ጃኒሻ እየደነገጠች ነው። አይታችኋል አይደል? ምንም እግዚአብሔርን ለአንተ ጌመር ያልሆነ ሰው ያሸንፈኛል ብዬ እኔ ልደነግጥ ብሞት ይሻለኛል። ይኸው ቤተልዬ ይህን ነገር ታሪክ ቀይርልኝ። ሶሪ ምንድነው ሶሪ? እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ስም ሰው። እኔም ቤት ነበር ሶሪ ይቅር ብለናል አባቴ። ኦኬ እኔ ዝም ስላልኩት አንቺ ጋር መጥቶ ነው። ሶሪ ይቅር ብለናል። የኔ አባት እንደዚህ እንዳትጨነቅ። ለማባቱ ብለህ ደሞን ካወረድከው በደንብ ተንበርክክ ይቅርታ አደርግልሃለሁ። አስቀምጠው። ግላብ ይመጣሉ። እሺ ማማ ሲታ አስቀምጨው። ቤተሰብ አደራ። እዚህ ጋር ማማ ሲታ ግላቡን አስቀምጨው። ሶሪ መጣ። ወደዚህ ደግሞ ተመለሰ። የስራሽን ይስጥሽ። አስመለሽ። እዚህ ጋር ቤተሰብ አደራ። ጋይስ ይዘግላብ ጋይስ ሀሳባችን እየሰረቀብን ነው። ሀሳባችን እየሰረቀብን አዲስ አበባ 8 ሰከንድ ነው። ታይሚንግ የኔዎቹ እዚህ ጋር ወይኔ ማኛው ተበላን። ትችያለሽ። የመርና ረገጠች። መናገር አለብህ። እውነት ሰንደቁ ግላባለህ። ማማስታ ግላባለሽ። ምችት ይበል። አምና እኔ ሲያሸንፉኝ አምናለሁ። ፈታዊ ጃንዬ እሺ አባት መልካም ጊዜ ይመች። ሰላም የኔዎቹ ሰላም ነው። አይ አክባሪዎቼ ሲመጡ አጫውታቸዋለሁ። አክባሪዎቼ ሲመጡ አጫውታለሁ። ቆይ የጌሙን ላጥፋውና ጭውቴ ወዝጋው ነው ላውጋው። እንዴት ነሽ አባቴ? ሁሉ አሸወይና። በተለይ አደራ እኔ አንድ ነገር ልበል።
እኔን ሰው ቢሰድበኝ ይሻለኛል። እኔ ፔጅ ላይ የሚመጡ አክባሪዎቼን አትናገሩብኝ። እኔ አሁን ላውጋው ሲመጣ ያሬዶ ሲመጣ